በርቀት ፍቅር ማድረግ የሌለባችሁ 7 ነገሮች። ብዙ ሰዎች የሚሳሳቷቸው ትልቅ 7 ስህተቶችን በዚህ ቪዲዮ አምጥቼላችኋለሁ ማለት ነው። ሴቶችም ሆናችሁ ወንዶችም ይህን ቪዲዮ የምትሰሙ ከሆነ በጣም የሚጠቅማችሁን 7 ሀሳቦች ይዤላችሁ መጥቻለሁ። በተለይ 6 እና 7ኛው አሪፍ የተሻለ ሀሳቦች ናቸው። በፍጹም እንዳታረጓቸው ማለት ነው እነዚህ ነገሮችን። ያለበለዚያ ግን ፍቅራችሁን ነው የምትጎዱት ማለት ነው። ያ የርቀት ፍቅራችሁ ሲቀዘቅዝ ትመለከቱታላችሁ ማለት ነው። እነዚህን የምታደርጉ ከሆነ እንግዲህ ይህን ቪዲዮ እስከ መጨረሻው ብታዩ ትጠቀሙበታላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ሼር እና ላይክ እያደረጋችሁ አብረን እንጀምራለን ማለት ነው። ቀጥታ ወደ ዛሬው ሀሳባችን እንግባ። ስለዚህ የርቀት ፍቅር እንዴት ሊቀዘቅዝ ይችላል ወይንም በርቀት ፍቅር ማድረግ የሌለባችሁ ነገሮችን እነግራችኋለሁ ማለት ነው። የመጀመሪያ የሚሆነው ስልክ አለማንሳት ነው። ይህ በጣም ትልቅ ችግር ነው። በተለይ በሴቶች ዘንድ በጣም ትልቅ ስህተት የሚታይ ነገር ነው። ስራ ላይ ልትሆን ትችላላችሁ፣ ነገር ግን ስልክ ያለማንሳት ችግር በጣም ሴቶች ላይ ይታያል ማለት ነው። ይህንን እባካችሁ ሴቶች እንዳታደርጉ፣ ይህን ፍቅር አለማጣት ከፈለጋችሁ። ምክንያቱም እሱ ስራ ላይ ነጥ ብሎ ላያስብ ይችላል። ኦንላይን ሆነሽ ከሆነ በተለይ በጣም ነው የሚናደደው ማለት ነው። ምክንያቱም ስራ ላይ ነች ብቻ ብሎ ላያስብ ይችላል። ሴት እስከመሆንሽ መጠን ተፈላጊ ስለማታጪ ሌላ ወንድ እያወራችብኝ እያለ ስለሚያስብ ባታስጨንቂው አሪፍ ነው። ስለዚህ ስራ ላይ ስትሆኚ ቴክስት በማድረግ እንዲረጋጋ ማድረግ ነው። ከዛ እሱ ደግሞ ኦንላይን ከሌለ ቀድመሽ ቴክስት በማድረግ ስራ ላይ የገባው ነው እና ብትደውል አታገኘኝም እንደዚህ ብትዩ መኒ ፍቅርሽን በጣም ነው የምታተርፊው ማለት ነው። መቼም ቢሆን ፍቅራችሁ ሊቀዘቅዝ አይችልም ማለት ነው። እንግዲህ ይህን ማታደርጊ ግን ስልክ ማታንሺ ከሆነ ኦንላይን ሆነሽ እያይሹ ዝም የምትይ ከሆነ መኒ ፍቅራችሁን እያጣችሁ ነው የምትሄዱት ማለት ነው። ስለዚህ በአንደኛ ደረጃ ይህንን ማድረግ የለብሽም ማለት ነው። ወደ ሁለተኛው ስንሄድ ሁሌ ያለ መግባባት፣ ሁሌ ጭቅጭቅ ሲሆን ወንድ ልጅ እጅግ በጣም ይሰለቸዋል ማለት ነው። ሴቶችም እጅግ ይሰለቻቸዋል ማለት ነው። እና መግባባት መቻል አለባችሁ። ጭቅጭቃችሁ መግባባት መሆን አለበት፣ መነጋገር መሆን አለበት። ያለበለዚያ ግን በጣም የሚደብር ነው የሚሆነው። ምክንያቱም እሱም ቢሆን ከሌላ ሰው ጋር ጊዜ ማሳለፍን ይመርጣሉ ማለት ነው። ሁሌ የምትጨቃጨቁ ከሆነ ሁሌ የምትደባበሩ ከሆነ አይሆንም ማለት ነው። ፍቅር አይሆንም። ምክንያቱም እናንተ ማውራት ያለባችሁ ስለ ወደፊቱ ምን ማድረግ እንዳለባችሁ፣ ስለ አላማችሁ፣ ስንት ልጆች መውለድ እንዳለባችሁ፣ እንደዚህ አይነት ነገር ነው እንጂ ማውራት ያለባችሁ። ጭቅጭቅ፣ ሁሌ ያለ መግባባት ካለ ከመጠን በላይ ከሆነ እመኑኝ ፍቅራችሁን እያጣችሁ ነው የምትሄዱት ማለት ነው። ምክንያቱም እንግዲህ ወንድ ልጆች ጭቅጭቅ እንደሚሰለቸው ማንም አይሰለቸውም ማለት ነው። አንቺ እኮ እያናገርሽው ሊሆን ይችላል፣ ግን የምታናገሪበት መንገድ ለየት ያለ መሆን አለበት ማለት ነው። የኔ አባት ይሄ ነገር እኮ ትክክል አይደለም ብትይው ወንድ ልጅ የውሃ ነው ማለት ነው። በአንዴ መሸወት ትችያለሽ ማለት ነው። ስለዚህ አንቺም እንደዚህ በማድረግ ጭቅጭቅ የሚመስለውን ነገር መነጋገር ማድረግ አለብሽ ማለት ነው። አንተም ብትሆን በመነጋገር ነገሮችን ቶሎ መፍታት መቻል አለብህ ማለት ነው። በሶስተኛ ደረጃ ደግሞ የተቀመጠው ፎቶ መላላክ። አንዳንድ ሴቶች ፎቶ አንልክም በማለት እንግዲህ እንዲሰለቸው ያደርጋሉ ማለት ነው። እሱ ደግሞ አንቺን የሚያገኘሽ ኦንላይን ላይ ነው፣ እዛው ፎቶሽን በማየት ነው። ምክንያቱም እስከምትገናኝ ድረስ በፎቶ በቪዲዮ ምናምን ካላወራሽው እጅግ አደገኛ ነገር ነው ማለት ነው። ምክንያቱም አንቺ ሳታቂው እሱ አንቺን የመርሳት ባህሪ ያመጣል ማለት ነው። ምክንያቱም ፎቶሽን እያየ ግን ኢንስፓየር እየሆነ ነው የሚሄደው ማለት ነው። ስለዚህ ሁል ጊዜም ቢሆን ፎቶሽን መላክ አትርሺ ማለት ነው። ሁሌ ብትልኪለት ወንድ ልጅ ደስተኛ ነው። የበላሽውን የጠጣሽውን ቪዲዮ ያረግሽ ብትልኪለት፣ ቴክስት በመሃል ብትልኪለት፣ እንዴት ነህ ደህና ነህልኝ እየበላ ነው እየጠጣ ነው ብትዩ፣ በስማም እንዳንቺ አይነት ሴት መቼም ነው የማያገኘው ማለት ነው። ሌላ ሴት ቀና ብሎ የማየት ድፍረት እንኳን አይኖረውም ማለት ነው። ግን ብዙ ሴት የሚሰሩት ስህተት አይልኩም ማለት ነው። ስለዚህ
ይህን ነገር አሁኑኑ ማቆም አለባችሁ ማለት ነው። በአራተኛ ደረጃ የተቀመጠው ሳትናገር ዝም ብሎ መጥፋት፣ ወይም ሳትናገሪ ዝም ብለሽ መጥፋት። ይህ በጣም በጣም ትልቅ ጥፋት ነው ማለት ነው። እጅግ ፍቅር ሊገል የሚችል ነገር ነው ማለት ነው። ዝም ብሎ ከመሬት ሳትናገሩ ጥፍት ማለት ከውላይ ለአንድ ቀን ሊሆን ይችላል፣ ለአንድ ሰዓት ሊሆን ይችላል፣ ለአንድ ሳምንት ሊሆን ይችላል። እንደዚህ የምጠፉ ሰዎች አላችሁ እና እንደዚህ ጭራሽ አይደረግም ማለት ነው። ምክንያቱም ያ ሰውዬ ምንና ነው ወይንም ምኑን ሆኖ እያለች ትጨነቃለች ማለት ነው። ስለዚህ በጭራሽ ይህንን ነገር እንዳታደርጉ። እናንተ ከራሳችሁ ጋር መሆን ከፈለጋችሁ በማናገር እንደዚህ ለ3 ቀን ለ2 ቀን ስራ እየሄድኩ ነው፣ ጊዜ ስጭኝ ከሆነም ጊዜ ስጭኝ፣ ስጠኝም ከሆነ ስጠኝ እያላችሁ በመነጋገር ምንም አይሆን ነገር የለም። ሀገር የሚገነባው በመነጋገር ነው። ስለዚህ በማናገር ማስፈቀድ ትችላላችሁ ማለት ነው። ያለበለዚያ ግን ትልቅ እጅግ ፍቅራችሁን የሚገል ነገር ነው ማለት ነው። በአምስተኛ ደረጃ የተቀመጠው ሳትገናኙ ረጅም ዓመት መቆየት። 5 ዓመት ሊሆን ይችላል፣ 4 ዓመት፣ 3 ዓመት። በጣም ትልቅ ከባድ ነገር ቢኖር የርቀት ፍቅር ነው። መቃጠል ነው፣ መንገብገብ ነው ውስጣችሁ። ያን ሰው ሁሌ ውስጣችሁ ይፈልገዋል እና ስለዚህ ረጅም ዓመት መቆየት 4 ዓመት 5 ዓመት ያን ሰው ማስጠበቅ ልክ መስሎ አይታየኝም። ስለዚህ ቶሎ ለመገናኘት መሞከር፣ ቶሎ ብላችሁ 1 ዓመት እንኳን በቂ ይመስለኛል። በዛ ከተባለ 2 ዓመት ቶሎ ለመገናኘት መሞከር። ምክንያቱም ፍቅራችሁም መቀዝቀዝ የለበትም። ሁለተኛ ደግሞ እንግዲህ ያን ሰው ማወቅ አለባችሁ በስትክክል፣ ከዛ ሰው ጋር መኖር አለባችሁ በስትክክል። ስለዚህ ያን ሰው ቶሎ ለማግኘት መሞከር አለባችሁ ማለት ነው። በስድስተኛ ደረጃ የተቀመጠው ሁሌም ተመሳሳይ ነገር ማድረግ። ትልቅ ችግር ቢኖር ሁሌ ተመሳሳይ ነገር ማድረግ የለባችሁም ማለት ነው። ምክንያቱም ሁሌ ስታወሩ ሰላም ብቻ ተባብላችሁ የሆነ አንድ አይነት ነገር ሲሆን በጣም ያስጠላል። ሙዱን መቀየር መቻል አለባችሁ። ለምሳሌ መስፈን ሊሆን ይችላል፣ መዘመር ሊሆን ይችላል። የሚያስደስታችሁን ነገር ማድረግ፣ የሆነ መጽሐፍ ሼር መደራረግ ካለባችሁ መደራረግ፣ ስለ ቤተሰብ ማውራት፣ ስለ እቅዳችሁ ማውራት፣ ስለ ሀገር ሊሆን ይችላል ማውራት፣ ብቻ ስለሚያስደስታችሁ ነገር ማውራት መቻል አለባችሁ እንጂ ለምሳሌ ሁሌ ወይ ሀሜት ከሆነ ሁሌ ሰላምታ ብቻ ከሆነ ትልቅ ጉዳት ነው ማለት ነው። ፍቅራችሁን እጅግ ሊጎዳባችሁ ይችላል ማለት ነው። ነገር ግን ሁሌ አዲስ ነገር ስታደርጉ፣ ሁሌ የተሻለ ነገር ስታደርጉ ያ ሰው እቤት ገብቶ ከስራው ገብቶ እናንተ ጋር ለመደወል ሲጣደፍ ትመለከቱታላችሁ ማለት ነው። እና የተሻለ ነገር ማድረግ ፍቅራችሁን ትልቅ እንዲጸና ያደርገዋል ማለት ነው። 7ኛና የመጨረሻው የሚሆነው ፍቅርን በስትክክል አለመግለጽ ነው። ትልቅ ችግሩ ይሄ ነው። 7ኛ ፍቅርን በስትክክል አለመግለጽ ነው እና ሴቶችም ሆናችሁ ወንዶችም ፍቅራችሁን በስትክክል ለመግለጽ ሞክሩ። ምክንያቱም ፍቅራችሁን በስትክክል ስትገልጹ ለዛ ሰውዬ ያ ሰውዬ ስሜቱ ሁሌ እናንተን የመፈለግ ይሆናል ማለት ነው። ያለበለዚያ ግን ፍቅራችሁን የማትገልጹ ከሆነ ስለዛ ሰው አፕሪሺየት የማታደርጉት ከሆነ እጅግ ፍቅራችሁን እየገደላችሁት ነው ማለት ነው። እና ያ ሰው ቆንጆ እንደሆነ ሙሉ እንደሆነ በመናገር ልታበረታቱት ይገባል ማለት ነው። እና ፍቅራችሁን ስትገልጹለት ደግሞ የበልጥ እየወደዳችሁ ይሄዳል ማለት ነው። እና ፍቅራችሁን በመግለጽ ራሳችሁን ማጠንከር አለባችሁ ማለት ነው። እና ትልቅ የርቀት ችግር ምንድን ነው ካላችሁኝ ፍቅርን አለመገላለጽ ነው ማለት ነው። ስለዚህ ፍቅራችሁን በመገላለጽ እንግዲህ አብራችሁ ጥሩ ጊዜ ልታሳልፉ ትችላላችሁ ማለት ነው። እንግዲህ ይህን ቪዲዮ የርቀት ፍቅር ያላችሁ ሰዎች የምታዳምጡት ከሆነ ቪዲዮን ሰብስክራይብ እና ላይክ በማድረግ አበረታቱኝ ማለት ነው። እንግዲህ እስከ መጨረሻው ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ሰብስክራይብ እና ሼር በማድረግ ተባበሩኝ። ቻው።